ለትዳር እኛ ፈልገናል ይግቡ ይቀመጡ እንነጋገር በጣም ጠቃሚ ነው ይህን ቁም ነገር እስኪ አስረዱን ሁሉም በዝርዝር የልጃችሁ ጉዳይ የዲኑ ኸበር የአኽላቁ ጉዳይ አለ ወይ ሰብር አቅምስ አለ ወይ በማስተዳደር السلام عليكم بيتاችሁ መጥተናል السلام عليكم بيتاችሁ መጥተናል ልጃችሁ ለትዳር እኛ ፈልገናል السلام عليكم بيتاችሁ መጥተናል السلام عليكم بيتاችሁ መጥተናል ልጃችሁ ለትዳር እኛ ፈልገናል በኢማኑ ጠንካራ ህዝቡም ያስተምር በኢማኑ ጠንካራ ህዝቡም ያስተምር በሁሉም ይስማማ ሰባዩም ያምር ችግር ሲደርስበት የማይፈገር በቅርቢቱ ዓለም የማይታለል ለመጪው አሳቢ የሚያስተውል በጣም የተቃና በጥበብ ሰብር የሐላል ስራ አለው እሷን ለማኖር السلام عليكم بيتاችሁ መጥተናል السلام عليكم بيتاችሁ መጥተናል ልጃችሁ ለትዳር እኛ ፈልገናል السلام عليكم بيتاችሁ መጥተናል السلام عليكم بيتاችሁ መጥተናል ልጃችሁ ለትዳር እኛ ፈልገናል ሰበቡ ምንድነው እሷን የወደደ ከሴቶች መራርጣ እሷን የተመኘ ለቁንጅናዋ ነው ለሀብቷ መረጣ ወይስ ለዘሯ ነው ወይስ ስራ ስላለ ምን ይሆን ምክንያቱ ልጁ ያሳሳላት ይህንን አስረዳን ዘመድ የልጁ አባት السلام عليكم ቤታችሁ መጥተናል السلام عليكم ቤታችሁ መጥተናል ልጃችሁ ለትዳር እኛ ፈልገናል السلام عليكم ቤታችሁ መጥተናል السلام عليكم ቤታችሁ መጥተናል ልጃችሁ ለትዳር እኛ ፈልገናል በደንብ አድምጡን አባትና እናቷ በሁሉም አብልጦ የመረጣት እሷን በርግጥ ተማርከዋል በመልካም ውበቷ ደግሞም ደስ ብሎታል ሂጃቧን መልበሷ ላኪን የወደዳት ተማርከ በኢማኗ ብልህ የተመረች አስተዋይ መሆኗ السلام عليكم ቤታችሁ መጥተናል السلام عليكم ቤታችሁ መጥተናል ልጃችሁ ለትዳር እኛ ፈልገናል السلام عليكم ቤታችሁ መጥተናል السلام عليكم ቤታችሁ መጥተናል ልጃችሁ ለትዳር እኛ ፈልገናል ሽማግሌ እንግዶች አብቱን ሁላችሁ የልጃችን ፍቃድ መልስ እንሰጣችሁ ቀጠሮው እንያዝ እንድንነግራችሁ በራሳችን በኩል መርሐባ ብለናል እሷን ፍላጎት ግን ማጤን ይሻለናል በሚቀጥለው ቀን ቀጠሮ ይዘናል السلام عليكم ቤታችሁ መጥተናል السلام عليكم ቤታችሁ መጥተናል ልጃችሁ ለትዳር እኛ ፈልገናል السلام عليكم ቤታችሁ መጥተናል السلام عليكم ቤታችሁ መጥተናል ልጃችሁ ለትዳር እኛ ፈልገናል ማጥናት በሚገባት ልጁን አጥንተዋለች ልጅቷን ጠይቃን መርሐባ ብላለች ለዲኑና አኽላቁ በጣም ወደዋለች በሱና እንዲሆን ኒካህ ፈልጋለች የመህሩ ጉዳይም ቀለል አድርገዋለች ወርቅ ብልጭ ልጆ ይቅርብኝ ብላለች السلام عليكم ቤታችሁ መጥተናል السلام عليكم ቤታችሁ መጥተናል ልጃችሁ ለትዳር እኛ ፈልገናል السلام عليكم ቤታችሁ መጥተናል السلام عليكم ቤታችሁ መጥተናል ልጃችሁ ለትዳር እኛ ፈልገናል እንዲና ሷሊህዋ አዋቂ ሴት ማለት እንዲና ሷሊህዋ አዋቂ ሴት ማለት ተገዢ ያልሆነች ለቁሳቁስ ንብረት በደንብ የገባት የዲኑ መሰረት ቅድሚያ የምትሰጥ ለተውሂድ ለእምነት
الله يباركላት ይስጣትም ቅንነት ተቆጥቁጣ አደገች በመንገድ ጀነት አሰላሙ አለይኩም ቤታችሁ መጥተናል አሰላሙ አለይኩም ቤታችሁ መጥተናል ልጃችን ለትዳር እኛ ፈልገናል አሰላሙ አለይኩም